ሰላም ሰላም ውድና የተከበራችሁ የዩቲዩብ ቻናል ተከታታዮች በሙሉ እንደምን አላችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ እንግዲህ በአንድ ሀሳብ መጥቻለሁ። እንድታደርሱልኝ ሸር እያደረጋችሁ በትህትና እጠይቃለሁ። መልእክቴ ደግሞ ለናሂ እና ለውብዬ ነው። ስፔሻሊ ለናሂ ማለት ነው። ናሁም እንግዲህ ዩቲዩበሮችን ታውቋቸዋላችሁ። እኔ እውነት ለመናገር ተከታታይም አንዳንዴ መናገር አለበት ብዬ ነው የማስበው። እንደ አንድ ተከታታይ ሳይሆን ግን እንዳደረገው ነገር ነው እኔ አስተያየት የምሰጠው ማለት ነው። እና ውዶቼ እግዚአብሔር በሚያውቀው እኔ በጣም ነው ልብ የያዘ ነው። ቆይ ለምንድን ነው እንደዚህ የሆነው? እኛ በተለይ ደግሞ እኛ ኢትዮጵያውያኖች አሁን ላይ በቃ ብዙዎቻችሁ ተመልክታችሁ ከሆነ ሁሉ ነገር ወረት እየሆነ ነው። በቃ እንደ ወረት ነው። እኛ ይሄንን ወይ እስኪ እኛ ይሄንን ወይ መልስ መልሱ እስኪ እናንተም በቃ ኮሜንት ላይ ጻፉልኝ። ቆይ ለምንድን ነው እኛ ራሳችንን እኮ ሳናቀው በቃ ወረተኛ እያደረግነው ነው? በቃ ፍቅር ተጀመረ አለቀ፣ ትዳር ተጀመረ አለቀ። እንደዚህ ነው ወይ እኛነታችን ይሄ ነው? ፍቅር እንደዚህ ነው? እኔ እውነት ለመናገር በጣም አፍሬያለሁኝ። እውነት በጣም አፍሬያለሁ። እኔ ብሆን ማለት በቃ አይሆንም አይደለም፣ ጸብ፣ ግጭት፣ ሁሉ ነገር ይፈጠራል። ብዙ ነገሮችን አልፈው ነው እናት አባቶቻችን እዚህ የደረሱት። ብዙ መታለፍ የሌለባቸው ግን በቃ ይሁን ብለው ልጅ ለማሳደግ ብዙ ነገር አልፈው ነው እኛን እዚህ እንድንደርስ ያደረጉን። ግን ደግሞ ቢያንስ በቃ በጣም ኃይለኛ ከሆነና ከአቅም በላይ ከሆነ መቅረት ነበረበት። በቃ ሚዲያ ላይ መውጣት አልነበረበትም። እሺ ማለት ትንንሾቹ ምን እየተማሩ ነው? ታናናሾች ይሄን ነገር የሚከታተሉት ወጣቶች ምን እየተማሩ ነው? እኔ አሁን ላይ መናገር የምፈልገው ነገር ቢኖረኝ ከ18 ዓመት ጀምሮ ከዛም በታች አለ በጣም ብዙ ወጣት አረብ ሀገራት ላይ ነው ያለው፣ ሴቱም ወንዱም ማለት ነው። ቆይ እናንተ ታላላቆች ምን እያስተማራችሁ ነው? ምን ማለት ከነሱ ምን ተምረን ነው ምን ይዘን የምንሄደው? ወይ ይሄም ቀላል ነው እንዴ? እንደዚህም ይቻላል እንዴ ብለን እንድናስብ ነው እንደምትፈልጉት? እኔ ይሄን ነገር እውነት ለመናገር ሸር እንድታደርጉላችሁ ፈልጋለሁ። በቃ በየቦታው እኮ ነው ወይ ደስ ሲሉ አገቡ ፍቅራቸው ብለን ሳንጨርስ ግጭት ይፈጠራል። ስለዚህ እኛ ኢትዮጵያዊዎች ደግሞ ወረተኛ አይደለንም። ፍቅር መዝለቅ መቻል አለበት። ፍቅር ምሳሌ ካልሆነ በቃ ጀምሩት፣ አለዛ ደግሞ አታሳዩ። እኔ እውነት ለመናገር በናሁን በጣም ነው ያፈርኩት። በጣም እንደዚህ ቀላል ነው ላንተ ትዳር ልጅ ወልደህ ሁለተኛ ልጅ እግዚአብሔር ባርኳችሁ ማለት ቀላል ነው ላንተ? እንደዚህ አይነት ነገር ቀላል ነው? እንደው እንድደርስ አድርጉልኝ እንደው እግዚአብሔር። እውነት በጣም ነው የተናደድኩት። አንድ ነገር ላስታውስህ፣ ምናልባት ከሁለት ዓመት በፊት ልበለውና ሚስትህን እስኪ ከአረብ ሀገር ስትቀበላት ያለውን ሞመንት እስኪ ወደኋላ መለስ ብለህ አስታውስ። ሄድኩልሽ ሞትኩልሽ ትሉና በቃ እጃቸው ካስገባችሁ በኋላ ማለት ነው እንዴ። አንድ ሰው እኮ ስራ ሲበዛበት፣ አንተ ራስህ ስራ ቢበዛብህ ልትቦሳቀል ትችላለህ። አንድም እናት ደግሞ ሴት ልጅ ስታሳድግ ልትቦሳቀል ትችላለች ምናምን። በቃ ግን ደግሞ ምንም ይሁን ምንም እሷ ነች ያንተ ማለት ነው። እውነት ለመናገር በጣም የሚያሳፍር ስራ ነው የሰራኸው። እግዚአብሔር ልቦና ይስጥህ። ወደ ራስህ ተመልሰህ ተመልካችን ራሱ ይቅርታ መጠየቅ መቻል አለብህ ብዬ ነው ያሰብኩት፣ በእኔ አስተሳሰብ ማለት ነው። ምክንያቱም አይደረግም፣ በጭራሽ ነው የማይደረገው። ብዙ ሰዎች ብዙ እንደዚህ አድርገው ሊሆን ይችላል፣ አይታወቅም። እውነት ይሄ ድራማ ከሆነ በጣም ነው የሚያስጠላው። በጣም እኔ እውነት ለመናገር አላቅም። እኔ እንደው እግዚአብሔር ራሱ እንዳይቆጣባችሁ። ምክንያቱም እናንተን የሚመለከቱ በጣም ንጹህ ወረቀቶች ልጆች አሉ፣ ወጣቶች አሉ የሚከታተሏችሁ። እንዴ በጣም ነው እኮ ብዙ ሰው የሚከታተላችሁ። ሚዲያ ላይ ያለን ነገር ደግሞ ተመልካቹ በጣም ብዙ ነው የሚሆነው። ስለዚህ ከእናንተ በታች ያሉት ያላገቡ ወጣቶች ኦኬ ኖርማል ነው ወይ ብለው እንዳስቡ ነው እንደምትፈልጉት እናንተ። ስለዚህ አንድ ወንድ በነበረበት ነገር መጽናት አለበት፣ አንድም ሴት እንደዛው ማለት ነው። አሁን እሱ አይ እንድትጎዳ አልፈልግም ይችኛዋ ማለት ነው። ተመልከቱ፣ አንተ ማሰብ የነበረብህ መጨነቅ የነበረብህ ለትዳር አጋርህ፣ ለልጅህ እናት፣ ለሚስትህ ነው ወይስ ይቺ ትናንትና ዘላ መታ ፈቅረዋለሁ ወደዋለሁ ለምትል ሴት? እውነት ለመናገር በጣም ነው የሚያሳፍረው። እኔ እፈር ዞር ብለህ ራስን ተመልክተህ በዚህ አጋጣሚ ተመልካቹን ወጥተህ ይቅርታ መጠየቅ መቻል አለብህ ብዬ ነው የማስበው። በጣም ነው የሚያስከፋው የሚያናድደውም ማለት ነው። እንደ ተመልካች ብንናድድኛ ምንም አይፈረድብንም። በጣም ነው የሚያናድድ ስራ የሰራኸውን። አሁን እንዴ ጨዋ ሰው አሳድጎህ ጨዋ ቤተሰብ ወልዶህ ጨዋ አሳድጎህ ለምን እንዴ? እኛ እኮ አንዳንዴ ከላይ ቤተሰቦቻችንን ምሳሌ ማድረግ መቻል አለብን። ለምንድን ነው በእኛ ምክንያትስ ቢያንስ ምን አይነት ቤተሰብ ያሳድገው ነው ብለን
እንድንተች የምንሆነው? እውነት ጥሩ ምንም አላደረጋችሁም። እንደው በዚህ የመጣው ገንዘብ ጥንቅር ብሎ ይቅር። ስለ እውነት በጣም በቃ እኔ እንጃ፣ በጣም የሚያሳፍር ስራ ነው የሰራኸው። ህዝቡን ተመልካችን ወጥተህ ይቅርታ መጠየቅ መቻል አለብህ። ወደ ራስ ተመለስ። እኔ እውነት እግዚአብሔር ልቦና ይስጥህ፣ እግዚአብሔር ልቦና ይስጥህ ባይ ነኝ። አድርሱልኝ ይሄን መልእክት። የእውነት እኔ በጣም ይሆናል አይደለ? እንዴት ማመን እስኪያቅተኝ። መጀመሪያ ቀን ድራማ ይሆን ብያየው፣ ሁለተኛም ሶስተኛም ጭራሽ ተደገመ። እሷ ከሆስፒታል ስትገባ እሱ ደግሞ ሴቲቱን ይዞ ቤቱ። የእውነት በጣም ያሳፍራል። ይሄ ምንድነው ነውራቸው? ክብራቸው ነውራቸው ነው እንደሚባለው። እናንተ ክርስቲያን አይደላችሁ እንዴ? በጣም ነው የሚያስጠላው። እንደዚህ አይነት ስራ አይደረግም። እባካችሁ እውነት ትዳርን አታሰድቡት። በጣም ነው የሚደብረው ማለት ነው። ናሁም ይቅርታ መጠየቅ መቻል አለበት። ከምንም በላይ ህዝቡን ይቅርታ መጠየቅ አለበት። ከሚስቱ ጀምሮ ማለት ነው። መጀመሪያ ሚስቱ እግር ላይ ወድቆ ይቅርታ አረገችለት አላረገችለት የእሷ ልብ ሁኔታ ነው። ግን ደግሞ እሷን ይቅርታ ጠይቆ ህዝቡንም ይቅርታ መጠየቅ አለበት። ሸር እያደረጋችሁ አድርሱልኝ። አመሰግናለሁ።